ሰዎች ለምን ይህን አፕ እንደሚንቁትና ችላ እንደሚሉት ሁላ ነው ግራ የሚገባኝ። ኦንላይን ላይ እውነተኛ ገንዘብ መስራት እየፈለጋችሁ ነገር ግን ስለዚህ አፕ እስካሁን የማታውቁ ከሆነ በጣም ትልቅ እድል ነው ያመለጣችሁ። ያለምንም ጥርጥር ክፍያ ከሚፈጽሙ ምርጥ የኦንላይን ፕላትፎርሞች አንዱ ቶሎካ ነው። ከዚህ በፊት ስለዚህ አፕ ባቀረብኩት ቪዲዮ ብዙዎቻችሁ አካውንት አከፋፈትና አጠቃቀሙን ስቴፕ ባይ ስቴፕ የሆነ ቪዲዮ እንዳዘጋጅላችሁ በተደጋጋሚ ጠይቃችሁኝ ነበር። እናንተ በጠይቃችሁኝ መሰረት ይህን ቪዲዮ ጥንት አድርጌ ይዤላችሁ መጥቻለሁ። ዝርዝር አከፋፈቱን ስልካችሁን ከፍታችሁ እንዴት መምላት እንዳለባችሁ ምን ፓርት ላይ ምን መጻፍ እንዳለባችሁ ትንሽ ወሰብሰብ ይላል፣ ግን ምንም ቢሆን እንሰራዋለን፣ ችግር የለውም። ይሄው እኔ በአግባቡ ከፍቼ እየሰራሁበት ነው። እናንተም በእርግጠኝነት ተሰሩበታላችሁ። ምንም ስቴፕ ሳልዘልል ይሄን ቪዲዮ ያዘጋጀሁላችሁ። በዚህ ቪዲዮ ላይ ከምዝገባ ጀምሮ ብዙ ስራ እንዲመጣላችሁ የምታደርጉበትን ሚስጥራዊ ሴቲንግ እና የመጀመሪያውን ስራ ሰርታችሁ ክፍያ እስከምታገኙበት ድረስ ምንም ሳልዘል በተግባር አሳያችኋለሁ። ግን እዚህ ጋር አንድ ትልቅ ማሳሰቢያ ልስጣችሁ። በመሃል ስትከፍቱ የምትሰሯቸው ትንንሽ ስህተቶች በኋላ ላይ የሰራችሁበትን ብር እንዳታወጡ ሊያደርጋችሁ ስለሚችል ቪዲዮን ምንም ስኪፕ ሳታደርጉ በጥንቃቄ እንድትከታተሉ እፈልጋለሁ። አላንዛዛባችሁም። ቪዲዮን ላይክ አድርጋችሁ ጀምሩ። ቀጥታ ወደ ስክሪኑ እንሂድ። አሁን በቀጥታ ወደ ስራው እንገባለን። በመጀመሪያ የምናደርገው አፕሊኬሽኑን ስልካችን ላይ መጫን ነው። ግን እዚህ ጋር አንድ ማወቅ ያለባችሁ ነገር ዝም ብላችሁ ፕሌይ ስቶር ላይ ገብታችሁ ቶሎካ ብላችሁ ሰርች እንድታደርጉ ሪኮመንድ አላደርጋችሁም። ከዛ የተሻለ መንገድ አካውንታችሁ በትክክል እንዲከፈትና ሞር ደግሞ ኢትዮጵያ ላይ ሆናችሁ ስራ እንዲለቀቅላችሁ የሚያደርገውን ኦሪጂናል ገጽ ለማግኘት ወደ ብራውዘር ገብታችሁ በብራውዘር በኩል ብትጀምሩ አሪፍ ነው። ማለትም ክሮም፣ ፋየርፎክስን ወይም ደግሞ ዩሲ ብራውዘርን የመሳሰሉ ብዙ አይነት ብራውዘሮች አሉ። አንዱን ሞር ክሮምን ወይ ደግሞ ፋየርፎክስን ብትጠቀሙ አሪፍ ነው። በብራውዘር ገብተን ጎግል ላይ ሰርች እናደርጋለን። toloka.ai/en/workers እንዲህ ብለን ጽፈን ሰርች ስናደርግ የተለያዩ ዝርዝሮች ይመጣሉ። እኛ የምንመርጠው መጀመሪያ ላይ ያለውን፣ ምናልባት እናንተ ጋር ሁለተኛ ላይም ሶስተኛ ላይም ሊሆን ይችላል፣ ፕላትፎርም ፎር ዳታ ሌብሊንግ ታስክስ የሚለውን እሱን ልክ ክሊክ እንዳደረጋችሁ ገጹ ሲከፈት ሜክ ኤክስትራ መኒ ዊዝ ኦንላይን ታስክስ የሚል ጽሑፍ እናያለን። ይህ የሚያሳየን ትክክለኛው ገጽ ላይ መሆናችንን ነው። እዚህ ጋር ነው ከታች ሬጂስተር የምትል በተን አለች፣ እሷን ትጫናላችሁ። አሁን ወደ ምዝገባው ገጽ በትክክል ገብታችኋል። አካውንት አከፋፈቱን ቀላል ለማድረግ ኮንቲኒው ዊዝ ጎግል የሚለውን በመጫን ስልካችሁ ላይ ያለውን ኢሜል ትመርጣላችሁ። ይህን ስታደርጉ በቀጥታ ወደ ስልክ ቁጥር ማረጋገጫው ይወስዳችኋል። እዚህ ጋር ነው ትልቁ ጥንቃቄ የሚያስፈልገው። መጀመሪያ የሀገራችን መለያ የሆነውን +251 መኖሩን እናረጋግጣለን፣ ካልሆነም እንጽፋለን ማለት ነው። ከዛ በኋላ ስልክ ቁጥራችንን 0 ሳንል 9 ብለን ጀምረን እንሞላለን። ሳፋሪኮም ከሆነ ደግሞ 7 ብለን ጀምረን እንሞላለን። በመቀጠል ሰንድ ኮድ ስንለው ባለ 6 ዲጂት ኮድ በኤስኤምኤስ ይላክልናል። አሁን ኮዱ ሲመጣላችሁ ኮዱን አስገብታችሁ ወደ ቀጣይና ወደ ዋናው የፕሮፋይል መሙያ ደረጃ ታልፋላችሁ ማለት ነው። እየገባችሁ ነው? ግልጽ ነው አይደል? ኮሜንት ላይ አስቀምጡልኝ። ኮዱን ካረጋገጣችሁ በኋላ የሚወስዳችሁ ኢንተርፌስ አለ። እዛ ላይ የምትሰሩት ትንንሽ ስህተት በኋላ ላይ የሰራችሁበትን ብር ለማውጣት በጣም ሊያስቸግራችሁ ስለሚችል እዚህ ጋር በደንብ ተከታተሉ። በመጀመሪያ ስማችሁንና የአባታችሁን ስም ትጽፋላችሁ። የግድ በካፒታል ሌተር መሆን የለበትም፣ ግን የመጀመሪያ ፊደላቱን ካፒታል ብታደርጓቸው ይመረጣል። ዋናውና ወሳኙ ነገር በመታወቂያችሁ ላይ እንዳለው በትክክል መጻፋችሁ ነው። በመቀጠል የልደት ቀናችሁን ታስገባላችሁ። እዚህ ጋር እድሜያችሁ ከ18 ዓመት በላይ መሆኑን እርግጠኛ ሁኑ፣ ምክንያቱም ህጋዊ ክፍያ ስለሚፈጸም ከዛ በታች አይቀበልም። አሁን አንድ ትልቅ ማስጠንቀቂያ ልስጣችሁ። ሀገር ስትመርጡ ኢትዮጵያ ብላችሁ ከጻፋችሁ በኋላ ዝም ብላችሁ አትተውትም። ጽሑፉን ስንጀምር ከስር ኢትዮጵያ የሚል ምርጫ ይመጣል። ማለትም ስትነኩት በተኑን የተለያዩ ሀገራት ዝርዝር ይመጣል። በአልፋቤት ስለሆነ ኢ የሚለው ላይ ሄዳችሁ ኢትዮጵያን ትመርጣላችሁ። እሱን ክሊክ ሳታደርጉ ዝም ብላችሁ ኢትዮጵያ ብላችሁ ከጻፋችሁ አይቀበላችሁም፣ ያስቸግራችኋል። ስለዚህ የግድ ከስር የመጣውን ስክሮል አድርጋችሁ ከዝርዝሮች ውስጥ ነው ክሊክ አድርጋችሁ ማርክ ማድረግ ያለባችሁ። ቀጣዩ ስቴፕ ዋና ስራ እንድናገኝ ትልቅ እገዛ ሊያደርገን የሚችለው የቋንቋ አሞላል ነው። እዚህ ጋር ነው ብዙ ሰው የሚሳሳተውና ስራ አልመጣልኝም የሚለው። እንግሊዝ የሚለውን ብቻ መርጣችሁ ካለፋችሁ የሚመጣላችሁ የስራ አይነት በጣም ጥቂት ነው። እኔ ግን ብዙ ስራ እንዲመጣላችሁና ገበያችሁ እንዲጨምር የምትጨምሯቸውን ሚስጥራዊ 4 ቋንቋዎች አሳያችኋለሁ። መጀመሪያ እንግሊዝ መኖሩን እናረጋግጣለን። በመቀጠል እዛው ላይ ጀስት እንግሊዝ የሚለው ጽሑፍ ላይ ከላይ ማለት ነው ቦክሷ
ውስጥ ያን እናጠፋውና ስንነካ ሌሎች የቋንቋ አማራጮች ይመጣሉ። ከዛ አረቢክን እንመርጣለን። ከዛ እንደገና አረቢክን ክሊክ ካረግነው በኋላ አሁንም ድጋሚ ለመምረጥ እንሄድና ራሺያን የሚለውን እንመርጣለን። አሁንም ልክ እንደዛው ፍሬንች የሚለውን እንመርጣለን። 4 ቋንቋዎችን በአግባቡ መርጠናል ማለት ነው። እዚህ ጋር ብዙዎቻችሁ እነዚህን ቋንቋዎች እኮ አላውቃቸውም ብላችሁ ልታስቡ ትችላላችሁ። ግን አትጨነቁ። በኋላ ላይ በብሮዘር ትራንስሌተር በመጠቀም እንዴት በቀላሉ ወደ ምንፈልገው ቋንቋ ቀይረን እንደምንሰራቸው እሱንም አሳያችኋለሁ። ዋናው ዓላማችን ብዙ ስራዎች ወደ አካውንታችሁ እንዲመጡ ማድረግ ነው። ሁሉንም ቋንቋዎች ከመረጥን በኋላ ክሬት ፕሮፋይል የሚለውን ሰማያዊ በተን እንጫናለን። አሁን በይፋ የቶሎካ ባለሙያ ሆነናል። አሁን በይፋ አካውንታችን ተከፍቶ ወደ ዋና የስራ ገጽ ገብተናል። በስተቀኝ በኩል የሞላችሁት ሙሉ ስም በኩራት ተቀምጦ ታዩታላችሁ። አሁን ምዝገባውን በብሮዘር በትክክል ጨርሰናል። ቀጣዩና ወሳኙ እርምጃ ደግሞ የቶሎካን አፕሊኬሽን ወደ ስልካችን መጫን ነው። አፑን ዳውንሎድ አድርጋችሁ በአፑ ለመጠቀም 3 ዋና ምክንያቶች አሉ። አንደኛው ፍጥነት ነው። ስራዎችን በጣም በፍጥነት ለመስራትና ከአንዱ ስራ ወደ ሌላው ስራ በቀላሉ ለመቀየር አፑ በጣም ሴፍ ነው። ሁለተኛው ኖቲፊኬሽን ነው። አዳዲስና ብዙ ብር የሚከፍሉ ስራዎች ሲለቀቁ ወዲያውኑ ኖቲፊኬሽን ይላክላቸዋል። ሶስተኛው ደግሞ ተጨማሪ ስራዎች፣ በተለይ እዚህ ፕላትፎርም ላይ ከሚመጡ ታክሶች ውስጥ ቪዲዮ መቅረጽ፣ ፎቶ ማንሳት ወይም ደግሞ ድምጽ መቅዳትን የሚጠይቁ ሊሆኑ ይችላሉ። ለእንደነዚህ አይነት ስራዎች ደግሞ በአፑ ካልሆነ በብሮዘር መስራት በጣም ዋጋ ነው። ስለዚህ ስራዎችን በምቾትና በፍጥነት እንድንሰራ በቀጥታ ወደ አፕሊኬሽኑ እንሸጋገራለን። መጀመሪያ ስልካችሁ ላይ ወዳለው ፕሌይ ስቶር ትገባላችሁ። በፍለጋ ሳጥኑ ላይ ቶሎካ ብላችሁ ሰርች ስታደርጉ ብዙ አማራጮች ይመጣሉ። እናንተ የምትመርጡት ከላይ መጀመሪያ ላይ የሚመጣላችሁ አይነት የብርቱካናማ አበባ አይነት ከለር ያለው ሎጎ አለ። እሱን ሎጎ ነው ዳውንሎድ የምታደርጉት። ልክ አፑን ዳውንሎድ እንዳደረጋችሁት እሱን እንደጨረሰ ኢንስቶል ይልና እዛው ጋር ኦፕን የሚል በተን ይመጣል። ያው ኦፕን የሚለውን ስትጫኑት ዌልካም ቱ ቶሎካ የሚል ማራኪ ገጽ ይከፈታል። እናንተ እዚህ ገጽ ላይ የምታዩት የተለያዩ የመግቢያ አማራጮች አሉ። ምርጡ ምንድነው? ኮንቲኒው ዊዝ ጎግል የሚለው ነው። እሱን ክሊክ ታደርጋላችሁ። እዚህ ጋር በጣም መጠንቀቅ ያለባችሁ ነገር ቅድም በብሮዘር ስንመዘገብ የተጠቀምንበትን ትክክለኛ ኢሜል ነው መምረጥ ያለብን። የተለየ ኢሜል ካስገባን አዲስ አካውንትን የሚከፍትብን። ስለዚህ እሱን እንዳረጋገጥን በቀጥታ ወደ ስራ ያስገባናል። ያው ኢሜላችንን እንዳስገባን ፓስወርድ ይጠይቀናል። ፓስወርዱን አስገብተን ከዛ በኋላ ነው ፍቃድ ይጠይቀናል። ያን ፍቃድ ኮንቲኒው ብለን አክሰፕት እንዳደረግነው ቀጥታ ወደ አፑ ገጽ ያስገባናል። በኢሜላችን ገብተን ልክ አፑን እንደከፈት ነው እንደዚህ አይነት ዝርዝሮች ይመጣሉ። እዚህ ጋር ፕሮጀክትስ በሚለው ስር የተለያዩ ስራዎችን እናያለን። እኛ ግን መጀመሪያ ያለብን ኢንትሮዳክሽን ኤአይ ቪዲዮ ሪካርዲንግ የሚለውን ነው። ምክንያቱም ይሄን ፈተና ስንጨርስ ነው ሌሎች ትልልቅ ክፍያ ያላቸው ስራዎች በሰፊ የሚከፈቱልን። ልክ ስራውን ስንነካው ይሄ የኢንስትራክሽን ወይም ደግሞ የመመሪያ ገጽ የሚመጣልን። እዚህ ጋር ስራውን ከመጀመራችን በፊት ጋይድላይንስ የሚለውን ሰማያዊ ጽሑፍ መንካት አለብን። መጀመሪያ ስንነካው ኢሜላችን እንድናረጋግጥ ሊጠይቀን ይችላል። እሱን ልክ እንዳረጋገጠን እንዲህ አይነት ባለ ብዙ ገጽ መመሪያ ይላክልናል። ይሄ መመሪያ ቪዲዮ ስንቀርጽ ስልካችንን እንዴት መያዝ እንዳለብን፣ ብርሃን እንዴት መሆን እንዳለበት በምስል ጭምር በደንብ ያሳየናል። መመሪያውን በጥንቃቄ አንብበን ከጨረስን በኋላ ወደ ኋላ ተመልሰን ከታች በሰማያዊ ስታርት ታስክስ የሚለውን በተን እንጫናለን። አሁን በቀጥታ ወደ መጀመሪያው ፈተና ወይም ስራ እንገባለን ማለት ነው። አብራችሁን ቆዩ። እንግዲህ ቤተሰቦች አሁን አካውንታችንን ያለምንም ስህተት ከፍተን አፑን ጭነን የመጀመሪያውን ስራ እስከመጀመር ደርሰናል። እስካሁን አብራችሁን ስቴፖቹን ከተከታተላችሁ ትልቅ ስራ ሰርታችኋል። ነገር ግን ቪዲዮ በጣም ረዝሞ እንዳያሰለቻችሁ በማሰብ የዛሬውን እዚህ ላይ እናበቃለን። በቀጣይ የቪዲዮ ክፍላችን ደግሞ ስራውን በተግባር ስንጀምር ቶሎካ ቶሎና ብዙ ስራ እንዲለቅልን የግድ ማሟላት ያለብንን ወሳኝ የጥራት ደረጃዎችና ሚስጥሮች አሳያችኋለሁ። ብዙ ሰው ስራ አልመጣልኝም የሚለው ይህንን ስለማያስተካክል ነው። ስለዚህ ቀጣይ ቪዲዮ እንዳያመልጣችሁ። ይሄ ወሳኝ ቪዲዮ እንደተለቀቀ ወዲያው እንዲደርሳችሁ አሁኑን ሰብስክራይብ አድርጋችሁ የደወል ምልክቷን መጫን እንዳለባችሁ ይህ መቼስ አይጠፋችሁ። ይህ ቪዲዮ እንደጠቀማችሁና እንዳነሳሳችሁ እርግጠኛ ነኝ። ስለዚህ ላይክ አድርጉ። እስከዚህ ድረስ አካውንት ስትከፍቱ የገጠማችሁ ችግር ወይም ያልገባችሁ ነገር ካለ ከስር ኮሜንት ላይ ጻፉልኝ። እያንዳንዱን አንብቤ መልስላችኋለሁ። በቀጣይ ቪዲዮ ክፍል እስክንገናኝ ይመቻችሁ።